በአንድ ወር ውስጥ ጸጉርን የማሳደግ ጥበብ። ይህንን ጸጉራችን የምንከባከበበትን ጥበብ በሳምንት ከፋፍለን ቅደም ተከተሉን ጠብቀን ከተከተልን ጸጉራችን ላይ አስደናቂ ለውጥ እናያለን። አንደኛ ሳምንት፣ በመጀመሪያ ጸጉራችን በተስማሚ ሻምፖ መታጠብ። ይህ የራስ ቅላችንን ቆዳ እንዲከፈትና ጸጉር አስፈላጊውን ምግብ ከደም እንዲወስድ ይረዳዋል። የታጠብነውን ጸጉር በፎጣ ካደረቅን በኋላ የቅርንፉድ ውሃ ወይም የሩዝ ውሃ ቆዳችንንና ግንባራችን አካባቢ በደንብ መቀባት። ይህን ከተቀባን በኋላ ለ2 ደቂቃ ያክል የራስ ቅላችንን ማሳጅ ማድረግ። የተጠቀምናቸው ግብአቶች በደንብ ለጸጉራችን እንዲዳረሱና የደም ዝውውራችን ጥሩ እንዲሆን ያደርጋል። ከዚህ በመቀጠል ለጸጉራችን ተስማሚ የሆነ ቅባት በትንሹ ከተቀባን በኋላ በቀስታ ጸጉርን ማበጠር እና በምንፈልገው ስታይል ሹሩባ መስራት ነው። በብዛት የኛ የሀበሻ ጸጉር ደረቅና ሰብሰብ የሚል ስለሆነ ለመሰባበር ቅርብ ነው። ቅባት ቀብተን ማበጠራችንን ጸጉራችን እንዳይሰባበርና እንዳይነቃቀል ያደርገዋል ማለት ነው። ሹሩባም በምንሰራበት ሰዓት የመነቀልና የመሰባበር እድል አይኖረውም። ሹሩባው ደግሞ ለምን እንደሚጠቅም ልንገራችሁ። ጸጉራችን ቶሎ ቶሎ በታጠብነው ቁጥርና የተለያዩ የጸጉር አያያዞችን በተጠቀምን ጊዜ የጸጉር ጅሎችንና በተደጋጋሚ ማበጠርን ስለሚጠይቁ ቢያንስ ከ3 እስከ 6 ቀን ሹሩባ ብንሰራ ከዚህ ሁሉ እንግልት ጸጉራችን በዝምታ እረፍት አደረገ ማለት ነው። ሁለተኛ ሳምንት፣ የተሰራነውን ሹሩባ ከፈታችሁት በኋላ ታጠቡት። ከዛም በኋላ ካክስ መግባት ነው። ካክስ ለጸጉር ወሳኝና ጸጉር በፍጥነት እንዲያድግ የሚያደርግ ነው። አንድ ማወቅ ያለባችሁ ነገር ግን ካክስ ገብታችሁ ስትወጡ ምንም አይነት የፓይስትራና የእሳት ካውያ እንዲለቀም ብላችሁ አለማስነካት። የተለያዩ በሙቀት ጸጉርን የሚያለሰልሱ ካውያዎች የጸጉርን ዘለላ ለማሳሳት እና ተፈጥሯዊ ውበቱን ለማጥፋት ተወዳዳሪ የሌላቸው የጸጉራችን ጸሮች ናቸው። ስለዚህ አንቺ ዝም ብለሽ ካክስ ብቻ ገብተሽ ጸጉርሽ አስፈላጊውን ሙቀት አግኝቶ ሲጨርስ መውጣት ብቻ ነው ያለብሽ። አሁን ጥሩ የደም ዝውውርና የራስ ቅል መነቃቃት ይኖርሻል ማለት ነው። ቢያንስ ለ1 ሳምንት ተስማሚ ቅባት እየተቀባሽ በምትፈልጊው ስታይል እያስያዝሽ መቆየት። ሶስተኛ ሳምንት፣ ቅቤ መቀባት። ይህ ብዙ ባለሙያዎች ስህተት እንደሆነ የሚናገሩት ግን መተኪያ የሌለው የጸጉር እንክብካቤ ማድረጊያ ነው። ስለ ቅቤ የራሴን ገጠመኝ ልንገርሽ። 2009 ላይ ነበረ የጉበት በሽታ ታመሜ አልጋ ላይ ለረጅም ጊዜ ቆይቼ ስለነበረ ጸጉሬ ሙሉ በሙሉ ከላይ ላይ ረግፎ መላጣ ሆኜ ነበረ። እንግዲህ በሰዓቱ ክፍለ ሀገር ስለነበረ የመኖረው እና ቅቤ በብዛት አገኝም ስለነበረ ቅባት ለተወሰነ ጊዜ ጭራሽ አልጠቀምም ነበረ። በቅቤ ነበረ ሁል ጊዜ የራስ ቅሌን የማረሰው ማለት ነው። ከዛም በኋላ በጣም በአስደናቂ ፍጥነት ነበረ ጸጉሬ እንደገና ሙሉ በሙሉ ሊበቅል የቻለው ማለት ነው። ከቅርብ ጊዜ ወዲህ ግን ቅቤ ምንም ጥቅም አልባ መሆኑን የሚገልጽ የባለሙያዎች ምክር እየተበራከተ ነው። ይህ ፈጽሞ ከእውነት የራቀ ሀሳብ ነው። ወደ ዋናው መልእክት ስመለስ በካክስ ያቆያችሁትን ጸጉር በቂ የሆነ ቅቤ ተቀቡና እስቲም ግቡ ወይም ፀሐይ ላይ እንዲቀልጥ አድርጋችሁት ከ6 እስከ 12 ሰዓት አቆይታችሁ መታጠብ ነው። አሁን ጸጉራችሁ በጣም አስፈላጊ የሆነ እንክብካቤዎችን ስላገኘ በቀላሉ የሚሰበርና የሚነቃቀል አይሆንም። አራተኛና የመጨረሻው ሳምንት፣ በዚህ ሳምንት አንቺ ለመዘነጥ ያሰብሽበትን የጸጉር ስታይል መጠቀም የምትችይበት ሳምንት ነው። ምክንያቱም መጀመሪያውኑ ተገቢውን እንክብካቤ ስላደረግሽለት ጸጉርሽ ጠንካራና እርጥበት ያለው በመሆኑ ፍሪዝ ብታደርጊው ቤት የሰራሽውን ጄል እየተጠቀምሽ ብታሲዡ የመጎዳት እድል የለውም። ታዲያ ጸጉርሽ ላይ ለውጥ ማየት ከፈለግሽ ይህንን ቅደም ተከተል ሳታቋርጪ መከተል ነው ያለብሽ።
ይህን ቪዲዮ ከወደዳችሁት ላይክ አድርጉት። ድጋሚ በሌላ ቪዲዮ እንድንገናኝ ሰብስክራይብ ማድረግ አትርሱ። ባይ ባይ።